እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው። በቃ ሲኒማ ዲፒው ጋር ልደውልና እንዴት ነው ነገር ልበለው? አሁን አይደለም እንኳን መላኩ ቲክቶክ ይሰራ ከተም እንደዚህ ነው የሆነ ልጅ እዛ ከዴቲንግ ሾው ላይ አባሩት። እንደዚህ ነው የተሰማኝ። ማርያም እንደዚህ ማለት አገር ሰላም ብሎ ቺክ ያበሰለ በተቀመጠ ያባሩታል። ካምባት ጋር ይሄን ያክላኝ ግን መላኩን የገደለው ደራሲው ነው። እሱ ጋር እንደውላል እናቴ አጨቃጨቀ። ቆይ እነሱ መሽቷል፣ ሰዓቱ ሄዷል። አሁን እሺ ደራሲውን ማን ነፍሰ ገዳይ ይባላል ማለት ነው? ለምንድን ነው እንደዚህ የጻፉ? መጀመሪያ እሱን ይነግረኛል። እስክሪፕቱ አልቆበት ይሆናል የገደለው። እስክሪፕቱ አልቆበት ይሆናል የገደለው። ሚዲያ እረፍ በቃ ቀልድ ነው አይደለም። አይሞትም። ውሃ ውስጥ ስለከተተው ከዛም ያክል ፏፏቴ ውሃ ውስጥ ሲከተው ያ ሰውዬ አድነዋል። ቢስተ ሽፍተው የለም ከውሃ ውስጥ አግኝተው አድነውት ምናምን ከነሱ ጋር አንድ ላይ አንደኛው በቀደም ያልታየው መላኩ እኮ አንተ የገደልከኝ ብሎ ይመጣል። እማዝ ነው ግን እዚህ ውስጥ አንድ ጌታ ያድነዋል የሚል ሰው የለም። አላ የምታሳፍሩት እሺ ኤቭሪዋን ኦፍ ዩ ካንታተንክ ቢስ ያድነዋል ምናምን ትላላችሁ። ወይ ወንጀል ይጃላል። እኔ ግን ይሄ ተዋናይ በጣም አሳዘነኝ። ይሄ ምንድነው ደርግ ሆኖ ነው የሚሰራው። ደግሞ ጭራሽ ቢስ አደረጉት። ያ ሽፍታ አደረጉ። ሁሌ እንትን ነው ይሄ መላጦስ ጨቋኝ መንግስት ሆኖ ነው የሚሰራው። የትኛው የማእሱ መላጣው ይተላጨው ቢሱ ማለት ነው። በቃ በቃ የቀዩ ረጅም ሽፍታ ነው እንጂ ጫካ ያለው ቢስ ነኝ ብሎ ቢስ የለም እኮ ቢስ የሚባል ነገር የለም። አታስረዱት። ለዚህ ቢኒያም ጭራሽ እኛ ለራሳችን ሀዘን ላይ ነን። ለራሳችን ገና ያገናኝ ሙዚቃው ከመጀመሩ በፊት ትወና ቀሊስ ማለው የዋለ ዘፈን ወይ አበባ ባላይሽ ምን አለ ነገርሽ ካናል አንተ አረ በእግዚአብሔር ወጣሪ ነው ማጠፋው ያንተ ጊዜ ማለት ነው። ይሁን የቃና ድራማ እኮ ለማየት ትመጣለህ። 30 እጥፍ አድርጌ አስከፍልሃለሁ። ፕሌይ በለው ነው ቆይ ካሜራ ላይ ፕሌይ በለው ችግር ድምፅ እንስማ ከዛ በኋላ ችግር አሎ ወኔ በቃ ሀዘን ላይ ነን። ራሳችን ከሙድ ለምን ታስወጣናለህ? ሊበለው እጁ ይንቀሳቀስ እግዚአብሔር እንዴ ከሙሉ ተባለ እንዴ ጀመርሽ እንዴ ሳደም ነው ትንሽ እንደነበር ማርያም ነው ይመጣይ ማኔ ራሱ ሙሉ ተጨነቋኔ ተምስዬ ነው ምን ፈልገህ ነው? እስኪ ፈይበል መጣይ ነው እኔ ያየው አንዴ ፈይዳሽ ነው ቆጥሮ እሺ አንቺ ለቢ አረባ ማርያም ቀደም ብለህ ሳይስፈልግ ታው ሙሽናላ ነው አንዴ ሌላው ምን በቃ ያሳዝናል። ምንድን ነው እንደዚህ መናፈቅ እዚህ ቡኳን እኮ ምን ያደርቻ ነገር ያሳር አንተ ድርቀካ በእንጅሊት በቃ ታወራፉ አይደለም የምር በአንድ ያለብሽ ሆነኝ
መሀል ቤት ገብተን ተጨነቀ። ደስ ይላል። ከዚህ ጀምረህ ታያለህ። አንተ 42 41 40 እያልክ ሂድ። ወደ ታች ሲጀምር ትቆማለህ። ልቀስ ፈልጌያለሁ ግን አላወኩትም። በቃ አንድ ኤፒሶድ ይቀረናል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። አላወቅም ገና። እኔ አሁን ብርክት ትረድቻታለሁ። ፋዘር ትዝ እያለኝ ነው። በቃ አርቦሊት ምስክል ሽሮ ስራ ስትሄድ ባይሰራስ ባይታይተስ ሀዘንን ዩኒቨርሲቲ ሲሄድ እንደዚህ ነበር ምናምን አስለቀሱኝ። ነግረናችሁ ነበር። ተረጋጉ፣ አታልቅሱ አልናችሁ። መላኩ አልሞተም፣ የሞተው ድሮ ገዛኸኝ ነው አልናችሁ። አንተ እንደዚህ ብሎ አልባል ሰው እንዳትገዙ። ነቢይ ይሞታል በሰላም እየኖረ እኔ እኮ ማለትም ይችላል እያለን እያወራን ነው። ሲያስነዋል 29 ደርሶልሃል። 30 ገና አለ። አንተ በነፍስ ጫወታለሁ። አንተኛ ላይ ቀለድክ ዛሬ እንዴ? ምን አልኩኝ? ምን በል ዝም በል አልክ። ከፋኝ እንደገና ራሴ በርዱኝ ነበር። ልጁ አሁን ጭንቅላቱ የሆነ ነገር ሆኖ ረስቶት ቢሆን ሳባ እንደ ህሊና ቁረደ ይሆናል። ህሊና በጣም ዘግ የሆነ ድራማ ነው። ህሊና ድራማ ነው ደግሞ ከነሱ ብዙ ክፈሉ ይላሉ። በኮልኮል ብር አልከፍልም። ለኮንተንት ብላ እኮ ነው ያፈሰሰችብኝ። ይሆን አጥቷል። በኮንተንት ኮነማ በደንብ አጥቷል። ይሄን ይቀርላል እንዴ ነው እንጂ ቀጠናል ናታ